ሰላም ውድ የቻናላችን ተከታታዮች ቦሌ ኤድና ሞል አለምነሽ ፕላዛ ጋር ተገኝቻለሁ። እንደምታዩት የንግድ ሱቆቻችን እዚህ ደረጃ ደርሰዋል። አሁን ደግሞ ፊኒሺንግ እየጨረስን ነው የምንገኘው። ታዲያ ከግራውንድ እስከ ስድስተኛ ድረስ የተለያየ ካሬ መጠን ያላቸውን የንግድ ሱቆች በቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን እየሸጥን ነው የምንገኘው። አሁንም ድረስ ግራውንድ ላይ የሚሸጡ ሱቆች አሉን። ከ20 ካሬ ጀምራችሁ ማለት ነው። ግራውንድ ማለት ይሄ ነው፣ አስፓልት ዳር ወይም ደግሞ የመጀመሪያው ፍሎር ማለት ነው። ታዲያ እንደምታዩቸው ከግራውንድ እስከ ስድስተኛ ድረስ አሁን ፊኒሺንግ ሌብላቸውን እየጨረስን ያሉ የንግድ ሱቆችን በ30% ቅድመ ክፍያ ካርታና ፕላን አዘጋጅተን እየሸጥን ነው የምንገኘው። እናንተም ግራውንድ ላይ ሁለተኛ፣ ሶስተኛ፣ አራት እስከ አምስተኛ እስከ ስድስተኛ ፍሎር ላይ የንግድ ሱቆችን መግዛት ትችላላችሁ። አዩት እንዴት እንደሚያምር። ቦሌ ኤድና ሞል ሙሉ በሙሉ ነው የተቀየረው። ይሄ ቦሌ ኤድና ሞል ነው። ከሱ ደግሞ አለምነሽ ፕላዛ ይኖራል። ከአለምነሽ ፕላዛ ቀጥሎ የው የኛ አፓርትመንት በጣም አምሮና አሸብርቆ እናንተን እየጠበቃችሁ ነው። አሁን ደግሞ የተናጠል ዲጂታል ካርታ አዘጋጅተንላችኋል። ለንግድ ሱቆቹ፣ መኖሪያ ቤት አፓርትመንቶቹ ከተወሰነ ወር በኋላ የምትረከቧቸውን የንግድ ሱቆች በዚህ መልክ የፓርቲሽን ብቻ ስራ ቀርቶን እየሸጥን ነው የምንገኘው። እናንተም በቦሌ ኤድና ሞል የንግድ ሱቅ ላይ ኢንቨስት ብታደርጉ ከምንም በላይ ደግሞ ሬንት ቫልዩ ወይም ደግሞ ፕሮዳክታችሁን በቀላሉ የምትሸጡበት ሳይት ነው ቦሌ ኤድና ሞል። ብዙ ኢንተርናሽናል ኤሪያዎችና ብዙ ኢንተርናሽናል ተቋማት የሚበዙበት ኤሪያ ነው ቦሌ ኤድና ሞል። ታዲያ ከካሬ ጀምራችሁ የንግድ ሱቆች ላይ ኢንቨስት ብታደርጉ ኢንቨስትመንት ሬቱ በጣም አዋጪ ነው። ቦሌ ኤድና ሞል አዲስ አበባ ስቴዲየም በቅርብ ርቀት ነው የሚገኘው። ስማርት ሮዶ አለ። ከምንም በላይ ኢንቨስትመንት ሬቱ በጣም ከፍተኛ የሆነ ሎኬሽን ላይ ያለ ነው። እናንተ ከካሬ ጀምራችሁ ከግራውንድ እስከ ስድስተኛ የንግድ ሱቆችን የግላችሁ ማድረግ ትችላላችሁ። ለበለጠ መረጃ ታች በማስቀምጥላችሁ ስልክ ብትደውሉልኝ ሙሉ መረጃም ሰጣችሁናል ማለት ነው። እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታረጉኝ ወይም ደግሞ ዳይሬክት ኮል ብታወሩኝ ሙሉ መረጃ ሰጣችኋለሁ። መልካም ጊዜ